ቤዛ ይለዋል። ቤዛ ይባላል። እመቤታችን ቤዛ አትባልም የሚል አንዳንድ ተነስቷል ይባላል። ሰሙ እመቤታችን ቤዛ አይደላችም። ቤዛ ልጇ ነው። አትደንግጡ። ቤዛ ልጇ ነው። ነይ ነይ ቤዛ ነሽ አሉ ለዓለም ተብሎ አይሰበክም። ድንግል ማርያም ቤዛዊት ዓለም ትባላለች። አትደናገጡ። እሺ መጽሐፍ ነው የሚናገር። ፍጡር ቤዛ መሆን አይችልም። ይግባችሁ። ቤዛ ማለት ስለሌላ ተላልፎ መሰጠት ማለት ነው። ቅዱስ ጊዮርጊስ እኮ ዳጎንን ሲቀጠቅጠው ኃይለ እግዚአብሔር ከሱ ጋር ሆኖ ኃይሉን ሲያደክመው ቤዛነቱን ገልጿል። ቅዱስ ጊዮርጊስ ቤዛ ይባላል። እስቲ ቤዛ ቅዱስ ጊዮርጊስ ቤዛ ይባላል። እመቤታችን ቤዛዊት ዓለም ትባላለች አይደል? ታኔ ዓለም ቤዛ ሁሉ ይባላል። ሚካኤል ቤዛ መሆን አይችልም። ገብርኤል ቤዛ አልሆነም። አብርሃም ቤዛ አልሆነም። የትኛውን ፍጡር ቤዛ አልሆነም። ለዘላለሙ ልጅ እንዴ መድገም ነው እንጂ መልኩን መድገም ጸሎት መጸለይ ለወለት ከመቤዘውካ ራጎን ከተባለው ዘንዶ አችን ቢርታዊትን እንዳዳንካት ቤዛ የተባለ ቅዱስ ጊዮርጊስ ቤዛውካ ቤዛው አዳነ ተረፈ ሕይወት ቤዙ እምኩሉ ምንሳዊ ቤዙ ደግሞ ቤዛ ማለት ቤዙ ደግሞ አድ ሁለት አንቀጽ አገኘው እዚህ ላይ አንድ ቤዛውካ ደግሞ ቤዙ የኔን ባድ ነው አዲያ ቤዛ አይባልም እንዴ ቅዱስ ጊዮርጊስ እንኳን በቤታችን እንዴ ምን አይኑ የታወረ ነው እንዴ ምን የሆነ ነው አያ መልካ ማርያም ቢደግም መልካ ኢየሱስ ቢደግም መልካ ጊዮርጊስ ይደግም ምን ያገኘዋል ከመቤዛውካ ካውሬው ከደራጎን ያችን ብርታዊትን ቤዛውካ እንደ ተቤጃት ቤዛ እንደሆንካት እንዳዳንካት ተረፈ ሕይወት ቤዙ እምኩሉ ምንሳዊ የኔንም ያለውን ሰውነቴን ጥፋት ሁሉ ቤዛ ሆነው አድነው ቤዛ አድርጌልሃለሁ ለውጥ አድርጌልሃለሁ። ለክሙ እኮ ነው ራሱ እግዚአብሔር ቤዛ ብሏቸዋል። ሙሴ ቤዛ ነው። ኤርትራ ቤዛ ናት። እነዚያን ያድና እዚያን ያሰጠመች እሳተ ባቢሎን ቤዛ ናት። ለማን ለሰለስቱ ደቂቅ በላቻቸው የሙሴ በትር ቤዛ ናት። ያቺ በትር የሙሴ በትር ለእስራኤል ቤዛ ናት ይላቸዋል። ለምን ከፈለች እሷ ስለሆነች ያሻገረች እሷ ስለሆነች ኮነቶሙ በትር ቤዛ ሆሙ ቅዱስ ያሬድ። እንግዲህ ያቺ በትር ቤዛ ከሆነች እመቤታችን እንዴት ቤዛ አትባልም ነው? የሙሴ በትርና ከእመቤታችን ማን ይበልጣል? እስቲ ማን ይበልጣል? እመቤታችን አይደለኝ? የሙሴ በትር እኮ ለእመቤታችን ምሳሌዋ ናት። ታዲያ ምሳሌይቱ ኮነቶሙ ቤዛ ከተባለች አማናዊት ድንግል ማርያም እንዴት ቤዛዊት ዓለም አትባልም? ስህተት ነው። ቤዛዊት ናት። ቤዛዊት ዓለም በሉ እስቲ እግዝእትነ ማርያም ቤዛዊተ ኩሉ ዓለም እግዝእትነ ማርያም ቤዛዊተ ኩሉ ዓለም እግዝእትነ ማርያም ወላዲተ አምላክ ቅድስት ድንግል ማርያም ቤዛዊተ ኩሉ ዓለም። ይሄ ነው እንጂ ከመቤዛውካ እያለ ቅዱስ ጊዮርጊስ አዳንክ እየተባለ አያድንም እንዴት ይባላል? መፍራት አያስፈልግም። አምልኮተ እግዚአብሔርን መጠበቅ ያስፈልጋል። በአምልኮተ እግዚአብሔር መደራደር የለም። በሃይማኖት መደራደር የለም። በሃይማኖት መፈራራት የለም። በሃይማኖት መጨናነቅ የለም። ሃይማኖት አምልኮተ እግዚአብሔር አይለወጥምና ስለማይለወጥ በማይለወጠው መደራደር የለም። በማይለወጠው መፈራራትና መጨናነቅ አይኖርም። ማልዳ ተነስተው የሚበሉ ጸሎት ሳይጸልዩ ለእግዚአብሔር አኮቴት ሳያቀርቡ የሚበሉ እነዚህ ማነው አምላካቸው? ማህበር ጸሎቱን የሚሰማው ሁሉ አማላጅ ይባላል። እመቤታችን ታማልዳለች የምንለው ለዚህ እኮ ነው። መላእክት ያማልዳሉ፣ ቅዱሳን ያማልዳሉ፣ ነቢያት ያማልዳሉ፣ ሐዋርያት ያማልዳሉ፣ ሰማዕቱ ቅዱስ ጊዮርጊስ ያማልዳል። እንኳን ለምሕረት ለመዓት ይገርማቸዋል። እንኳን ለምሕረት ለመዓት እንኳን ማርልኝ ብለውት አጥፋልኝ ብለውት ያጠፋላችኋል። አይገርምም? የትኛው ይሻላል? አሁን እኛ አንዳንዶቹ መናፍቃን አያማልዱም ለበረከት ይላሉ። እንኳን ለምሕረት ለመዓት ይሰማቸዋል። እሳት አወርድልኝ ወዲያው ጠብ ላጥ እሳት አወረደ። ማን? ቅዱስ ኤልያስ በጸሎት ነው። ዝናም አውርዳ ዝናም ዝግት ሰማዩን አወርድልኝ። ይህ እኮ ጸሎታቸው ተቀባይነት ስላለው ምልጃ ማለት ይሄ ነው፣ ሌላ አይደለም። እግዚአብሔር ይቀበላቸዋል። ለማን? አምልኮቱን ስለያዙ ውስጡ ልባቸው በአምልኮት ቅድም ያልኩት ከኔ በቀር ሌላ አምላክ አታምልክ የሚለውን እነሱ ራሳቸው ጠብቀው ሌላውን ስለሚያስጠብቁለት ይሰማቸዋል። ያማ ከሆነ እንዲህ አንዳንድ ወታደር እኮ ጥያቄው ካልተመለሰለት ሸሻል አይደል? እነሱም እኮ የሚጠይቁት ጥያቄ ካልተመለሰላቸው እንዲህ አላለው እግዚአብሔር። ስለዚህ የሚለምኑት ሁሉ ያሟላላቸዋል።